ሰላም ቤተሰብ፣ ዛሬ አማርኛና እንግሊዝኛን ኑ በአባባል እንማር ይላል ይዤላችሁ የመጣው። በአባባሉ አባባሎችን እያየን አማርኛና እንግሊዝኛ መጽሐፍ ማንበቡንም እናያለን። በዛ ላይ ደግሞ ከአባባሎች ጥሩ የሆነ ለህይወታችን አስፈላጊ የሆነ ትምህርትን የምናይበት ምርጥ የሆነ አማርኛና እንግሊዝኛ ቪዲዮ ነው እየላችሁ የመጣው። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየመጣችሁ እኛን ማግኘት ትችላላችሁ። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን ተጠቅማችሁ ታገኙናላችሁ። በያዛችሁ ስልክ ብቻ ከየትኛውም ዓለም ሆናችሁ በሚመቻችሁ ሰዓትና ከየትኛውም ቦታ ሆናችሁ መማር ትችላላችሁ። አመሰግናለሁ። ቀጥታ ወደ ትምህርታችን እንገባለን። እዚህ ጋር በራስ መተማመን ለውጥ ነው። ምን ይለናል? በራስ መተማመን ለውጥ ነው ይላል። ኦኬ፣ በስንል ቢኢ ናት። ራ ስንል ደግሞ አር ኤ፣ ስ ደግሞ ኤስ ናት። በራስ ይላል። መ ስንል ኤም ኢ ናት። ተ ቲ ኢ ናት። ማ ኤም ኤ ናት። አሁንም መ ኤም ኢ። እዚህ ጋር ደግሞ ን ስንል ኤን ናት ማለት ነው። መተማመን ይላል። ለ ኤል ኢ፣ ው ደብሊው ናት። ጥ ደግሞ ቲ ናት። ለውጥ። ነ ስንል ኤን ኢ፣ ው ስንል ደግሞ ደብሊው ናት። ነው ይላል። ስለዚህ በራስ መተማመን ለውጥ ነው ይላል። ኦኬ፣ እዚህ ጋር ደግሞ ማ ን በብ፣ ማንበብ የሰውን አድማስ ያሰፋል። ማንበብ የሰውን አድማስ ያሰፋል ይላል። ማ ኤምኤ ናት። ን ኤን ናት። በ ቢኢ፣ ብ ደግሞ ቢ ናት። ስለዚህ ማንበብ ይላል። የዋይ ናት። ሰ ኤስኢ፣ ው ደብሊው ናት። ን ደግሞ ኤን ናት። ስለዚህ የሰውን ይላል። አ ኤ ናት። ድ ዲ ናት። ማ ኤምኤ፣ ስ ኤስ። አድማስ ያ ዋይ ኤ፣ ሰ ኤስ ኢ፣ ፋ ኤፍ ኤ፣ ል ኤል ያሰፋል። አጠቃላይ ማንበብ የሰውን አድማስ ያሰፋል ይላል። ኦኬ፣ እዚህ ጋር ደግሞ ስኬት የልፋት ውጤት ነው። ስኬት የልፋት ውጤት ነው ይላል። ስ ኤስ ናት። ኬ ኬኢ፣ ስ ደግሞ ቲ ናት። ስኬት ይላል። የ ስንል ዋይ ኢ፣ ል ኤል ናት። ፋ ኤፍ ኤ፣ ት ደግሞ ቲ ናት። የልፋት ይላል። ው ደብሊው ዩ፣ ጤ ቴኢ፣ ት ደግሞ ቲ ናት። ውጤት። ነ ኤንኢ፣ ው ደብሊው ናት። ነው ይላል። ስኬት የልፋት ውጤት ነው። ኦኬ፣ እዚህ ጋር ደግሞ በትዕግስት ሁሉም ይቻላል።
በትዕግስት ሁሉም ይቻላል። በ ስንል ቢኢ፣ ት ቲናት፣ ኢናት፣ ግ ጅናት፣ ስ ኤስናት፣ ት ደግሞ ቲናት። ሳድስ ፊደሎች ስለበዙ አናባቢ የላቸውም። በትዕግስት ሁ ኤች ዩ፣ ሉ ኤል ዩ፣ ም ኤም ናት። ሁሉም ይ ዋይ ናት። ቻ ሲኤች ኤ ናት። ላ ኤል ኤ ናት። ል ደግሞ ኤል ናት ማለት ነው። ስለዚህ ይቻላል ይላል። በትዕግስት ሁሉም ይቻላል። ኦኬ እዚህ ጋር ደግሞ ጊዜ ጊዜ ውድ ውድ ሀብት ሀብት ነው ጊዜ ውድ ሀብት ነው ይላል። ጊ ስንል ጅ አይ፣ ዜ ደግሞ ዜድ ኢ፣ ስለዚህ ጊዜ ይላል። ው ስንል ደብሊው ዩ፣ ድ ዲ ናት ውድ ይላል። ሀ ኤች ኤ፣ ብ ቢ ናት፣ ት ደግሞ ቲ ናት። ሀብት ይላል። ደግሞ ነ ኤን ኢ፣ ው ደብሊው ነው ይላል። ጊዜ ውድ ሀብት ነው ይላል። እዚህ ጋር ደግሞ እ ው ነ ት እውነት ሁ ሌ ም ሁሌም ታ ሸ ን ፋ ለ ች ታሸንፋለች። ምን ይላል? እውነት ሁሌም ታሸንፋለች ይላል። እ ስንል ኢናት፣ ው ደብሊው ዩ፣ ነ ኤን ኢ፣ ት ደግሞ ቲ ናት። ከዛ እውነት የሚለው ይሄ ነው ማለት ነው። ሁ ኤች ዩ፣ ለ ኤል ኢ፣ ም ኤም ናት። ሁሌም ታ ቲ ኤ፣ ሸ ኤስ ኤች ኢ፣ ን ኤን ናት። ፋ ኤፍ ኤ፣ ለ ኤል ኢ፣ ች ደግሞ ሴች ናት። ስለዚህ ይሄ ታሸንፋለች ይላል። እውነት ሁሌም ታሸንፋለች። ኦኬ እዚህ ጋር ደግሞ ማ ን በ ብ ማንበብ አ እ ም ሮ ን አእምሮን ይ ከ ፍ ታ ል ይከፍታል። ማንበብ አእምሮን ይከፍታል ይላል። ማ ኤም ኤ፣ ን ኤን ናት። በ ስንል ቢኢ፣ ብ ቢ ናት። ስለዚህ ማንበብ አ ኤ ናት፣ እ ኢ ናት፣ ም ኤም ናት፣ ሮ አር ኦ፣ ን ኤን ናት። ስለዚህ አእምሮን ይላል። ይሄ ደግሞ ይ ዋይ ናት፣ ከ ኬኢ፣ ፍ ኤፍ ናት፣ ታ ቲ ኤ፣ ል ደግሞ ኤል ናት። ስለዚህ ይከፍታል የሚለው ደግሞ ይሄ ነው። ማንበብ አእምሮን ይከፍታል። ኦኬ እዚህ ጋር ደግሞ አ ላ ማ አላማ ያ ለ ው ያለው ይ ሳ ካ ለ ታ ል ይሳካለታል። አላማ ያለው ይሳካለታል ይላል። አ ስንል ኤ ናት፣ ላ ኤል ኤ ናት፣ ማ ኤም ኤ። ስለዚህ አላማ ይላል። ያ ስንል ዋይ ኤ ናት፣ ለ ኤል ኢ፣ ው ደግሞ ደብሊው ናት። ያለው ይ ዋይ ናት፣ ሳ ኤስ ኤ፣ ካ ኬኤ፣ ለ ኤል ኢ፣ ታ ቲኤ፣ ል ደግሞ ኤል ናት። ይሳካለታል ይላል። አላማ ያለው ይሳካለታል ይላል። ውድ ቤተሰቦቼ ለዛሬ እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍና ምርጥ የሆኑ ቪዲዮዎችን እየላችሁ እመጣለሁኝ። ይህ ቪዲዮ ደግሞ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እናንተም በሚመቻችሁ የሶሻል ሚዲያ አማራጭ ሁሉ ማለትም ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ተጠቅማችሁ ከየትኛውም ዓለም ላይ ሆናችሁ በሚመቻችሁ ስልክ
ሰዓት በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ ማለት ነው። ደህና ሁኑልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።